ሰላም እንዴት ዋላችሁ? ከርዕሱ እንደምታዩት የዛሬው ርዕሳችን ሲንግል ማም ማፍቀር ትችላለች፣ ሪሌሽንሺፕ መጀመር ትችላለች የሚለው ነው። በአጠቃላይ ሲንግል ማምን ስናየው ሲንግል ማም ማለት ወይንም ደግሞ ነጠላ እናትነት ማለት እርግማን አይደለም። ሆን ብላ የምታመጣው የህይወት አይነት አይደለም። በተለያየ ምክንያት ከትዳር አጋራው ጋር መኖር ላትችል ትችላለች። የልጇን አባት በተለያየ ምክንያት ልታጣ ትችላለች። ወይንም ደግሞ ከትዳር በፊት ልጅ ወልዳ ሊሆን ይችላል እና ይሄ ነገር ሆን ብላ የምትፈጥረው ነገር ሳይሆን በአጋጣሚ የሚፈጠር የህይወት ክስተት ነው። ህይወት ሁሉ ጊዜ እኛ እንደፈለግ ነው አይደለም የሚሄደው። ባላሰብነው መልኩ አቅጣጫው ሊቀየርብን ይችላል። ታዲያ ይቺ እናት ፍቅር አይገባትም ወይንም ሪሌሽንሺፕ የመጀመር መብት የላትም? በደንብ አላት። ግን መቼ መሰላችሁ የፍቅር ግንኙነት ውስጥ የመግባት መብቷን መጠቀም ያለባት የልጇን ደህንነት ሲባል የስሜታዊ ደህንነትና የአካላዊ ደህንነቱን ማስጠበቅ እስከቻለች ብቻ ነው። የልጇን ደህንነት አደጋ ላይ ጥላ የስሜታዊም ሆነ የአካሉን ደህንነት አደጋ ላይ ጥላ ግን ሪሌሽንሺፕ ውስጥ ከገባች ቀውሱ እየጨመረ በራሷም ላይ በልጇም ላይ ሌላ ተጨማሪ ስቃይ እያመጣች ትቀጥላለች ማለት ነው። ስለዚህ በአጠቃላይ ሲንግል ማም ዴት ማድረግ ትችላለች፣ ግን ከግምት ውስጥ ማስገባት ያሉባት ነገሮች አሉ ማለት ነው። እስኪ ለምሳሌ ከመጀመሪያው ነጥብ እንጀምር። ልጅ እንዳላት አንዲት ሲንግል ማም ልጅ እንዳላት ለተዋወቀችው ሰው መቼ ነው መናገር ያለባት? የመጀመሪያው ትውውቅ ሰዓት ላይ፣ ቀን ሳይሆን ሰዓት ላይ፣ ብዙ ነገሮች ረጅም ጉዞ ሳይሄዱ ብዙ የስሜት መብላላቶች ሳይከናወኑ የመጀመሪያው ቀን ልጅ እንዳላት ማሳወቅ አለባት። የፈለገ ነገር ይቅር፣ የፈለገ ጥቅም ይቅርባት፣ ጉጉቷ ምኗ የፈለገ አትራክትድ ብትሆን ለዛ ሰው የፈለገው ነገር ይሰረዝ ይቅር እንጂ ልጅ እንዳላት ማሳወቅ በጣም አስፈላጊ ነው። ከዚያ በኋላ የእሱ ውሳኔ ነው። ምናልባት ኢንተረስትድ ላይሆን ይችላል። ልጅ ካላት ሴት ጋር የፍቅር ግንኙነት መጀመር ላይፈልግ ይችላል። የሆነ ጊዜ ላይ ደግሞ ሄዶ የሆነ ጊዜ ላይ ደግሞ ከሆነ የሚያውቀው ለሁለቱም የስሜት ጉዳት ያመጣል። ለሱም ለሷም የበለጠ እንደውም የምትጎዳው እሷ ነች። ስለዚህ አንዲት ልጅ ያላት እናት የፍቅር ግንኙነት የጀመረች ከሆነ የመጀመሪያው ቀን ስለ ልጇ ታዲያ ዳይሬክት አይደለም የምትናገረው። በጨዋታ እያዋዛች ልጇን እንደምትወደው ለልጆቿ ወይንም ለልጇ ቅድሚያ እንደምትሰጥ በምንም ነገር እንደማትደራደር የሚያሳውቁ ጨዋታዎችን መጫወት አለባት ማለት ነው። ሁለተኛው ልጅሽን ቶሎ ብለሽ በአካል ከዚህ ሰው ጋር ለማስተዋወቅ እንዳትጣደፊ። ምክንያቱም ልጆች በተፈጥሯቸው ቶሎ ብለው ሰው ይወዳሉ፣ ይላመዳሉ። በቃ ከዛ ሰው አልለይም የሚል አይነት ሙድም ሊያራምዱ ይችላሉ። ያ ደግሞ ምን ያደርጋቸዋል መሰላችሁ? ምናልባት ሪሌሽንሺፑ ሄዶ የሚቋረጥ ከሆነ ልጆች በጣም ይጎዳሉ። ያንን ሰው ድንገት ሲያጡት ያንን የመቋቋም ችሎታ ልክ እንደ አዋቂዎች የላቸውም፣ በጣም ይጎዳሉ። ስለዚህ እናንተም እነሱም በመሀል ቤት ተጎዱ ማለት ነው። ያ ለምንድን ነው የሚጠቅመው? ቶሎ ብለን ልጆቻችንን በአካል ማስተዋወቅ የለብንም። ፎቶቸውን አሳይተን ማንነታቸውን አሳይተን ይሄው ልጅ አለኝ ብለን ለእሱ ማውራት መጫወት እንችላለን። ግን በአካል ለማስተዋወቅ ጊዜ ያስፈልጋል። በደንብ ሰውየውን እንወቀው። ለኛ የሚሆነን አይነት ሰው መሆኑን እርግጠኛ ስንሆን ነው በአካል ማስተዋወቅ ያለብን ልጆቻችንን ወይም ልጃችንን ማለት ነው። ሶስተኛው ባክግራውንዱን ማንነቱን በደንብ ፈትሺ። እርግጠኛ ሆኜ እህቴ፣ ይሄ ትዕዛዝም ጭምር ነው። በጥርጣሬ ወይንም በይሆናል በሰማሽው ነገር ብቻ አይደለም ከዚህ ሰው ጋር ሙቭኦን ለማድረግ አብሮ ለመቀጠል ውሳኔ ማድረግ ያለብሽ። በደንብ ስለላ ማድረግ ማለት ይቻላል። አዋዋሉ እንዴት ነው? ላይፍ ስታይሉ እንዴት ነው? ባህሪው እንዴት ነው? ሪሌሽንሺፕ ያለፈ ትዳርም ሊኖረው ይችላል። እንዴት ነበረ ትዳሩ? በምንድን የተለያየው? ፍቅረኛም ከነበረችው ከሷ ጋር በምንድን የተለያየው? እንዴት ነው አንቺን የሚያከብርሽ? ትግስቱ እስከምን ድረስ ነው? ንዴቱን እንዴት ነው ማኔጅ የሚያደርገው? ለምሳሌ ባውንዳሪሽን ስታሳውቂው ኖ ዛሬ ልጄን አስጠናለሁኝ፣ ማታ በጊዜ መግባት አለብኝ፣ አብረን ጊዜ ማሳለፍ አንችልም ብለሽ ስትነግሪው በጣም የሚቆጣ ከሆነ
የሚናደድ ከሆነ ያንቺን ባውንደሪ የማይረዳልሽ የማያከብርልሽ ከሆነ ሬድ ፍላግ ነው በቃ። ይሄ እንደዚህ አይነት ሰው በፍጹም ህይወትሽ ውስጥ ለማስገባት እቅድ እንዳታወጪ በጥንቃቄ። ልክ የመጀመሪያው አይነት ህይወትሽ ላይ ያደረግሽው አይነት ውሳኔ አይደለም ይሄ። ሁለተኛው ጠንከር ያለ ጥንቃቄ ያስፈልግሻል። ምክንያቱም በእጅሽ ላይ ያንቺ ህይወት ብቻ ሳይሆን የልጅሽም ህይወት ነው በእጅሽ ላይ ያለው። የሁለታችሁንም ህይወት እየወሰንሽ እንዳለ መርሳት የለብሽም ማለት ነው። አራተኛው ምንም እንኳን ጥሩ የሚመስል ቢሆንም እነዚህ ናይስ የሚባሉ ሰዎች አሉ። በቃ የሆነ መልአክ፣ ወይኔ ደስ ሲል ባህሪው መልአክ የሆነ ሰው እንዴት አይነት ጥሩ ሰው አገኘች ምናምን ይባላል አይደል በተፈጥሮ። እና እነዚህ አንዳንዴ ናይስ በጣም ጥሩ የሚባሉ ሰዎች ጀርባ እኩይ ተግባር ተደብቆ ይገኛል። እና በጣም ናይስም ቢሆን ተጠንቀቂ። ልጅሽን ለብቻው ከሱ ጋር ትተሽ ለመሄድ እንዳታስቢ። ወይንም ደግሞ ቤትሽ ቶሎ ብለሽ ለመጋበዝ በጣም ጥሩ ከመሆኑ የተነሳ ላንቺ የሚያደርግልሽ ውለታው በጣም ከባድ ከመሆኑ የተነሳ አምነሹ በቃ ሰዎች ሲያሞግሱት ምናምን ሰምተሽ ቶሎ ብለሽ ወደ ቤትሽ ለመውሰድ ግብዣ ለማድረግ ከቤተሰብሽ ጋር ለማስተዋወቅ አትቸኩይ። ጊዜ ይፈልጋል። ሁሉ ነገር በጊዜ የሚፈቱ ነገሮች አሉ። ልጆችሽን ከሱ ጋር ለብቻቸው መተው የለብሽም። በጣም 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 ጥንቃቄ ማድረግ አለብሽ ማለት ነው። አምስተኛው ስለ እናትነትሽ እሱ እንዴት ነው የሚያስበው? እናትነትሽን ያፍርበታል፣ ይንቀዋል፣ ወይንም እንደ ሰከንዳሪ ወይንም ያን ያክል ቅድሚያ የማይሰጠው ነገር ስለ ልጅሽ ስታወሪ፣ ለምሳሌ ለምን ሁሌ ስለ ልጅሽ ታወሪያለሽ? አንዳንዴ እስኪ ልጅሽንም ቁጭ አድርጊውና እኔና አንቺ ብቻ ደግሞ ጊዜ እናሳልፍ። ምንድነው አሁንም ልጄ ማለት እያለ አንቺን የሚያሳፍርሽ አይነት ንግግር የሚናገር ከሆነ ሬድ ፍላግ ነው ባይዘዌ። በፍጹም 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 ልጅሽ ጋር እንዳትደራደሪ፣ በልጅሽ እንዳትደራደሪ። ልጅሽን አንቺ የምትወጁን ያህልም እንኳን ባይሆን በጣም ሪስፔክት ያለው ለልጅሽ ቅድሚያ የሚሰጥ በቃ ይሄን ማንነትሽ የማይፋቅ ነው አይደለ? አንድ ሰው አፍንጫው፣ አይኑ፣ ጆሮውን መቀየር ይችላል። ቁርጥ እያደረገ ማሳነስ ማድረግ ይችላል። እንደዛ ማለት ነው። ያንቺም የልጅ እናት መሆንሽ፣ የዚህ ቆንጅዬ ልጅ እናት መሆንሽ በፍጹም ኮምሽሽ ሊያጥር፣ ሊቀነስ፣ ሊረዝም አይገባውም። ማንነትሽን እንዳለ ነው መቀበል ያለበት፣ ለዚያውም አክብሮሽ ወዶሽ። ስለዚህ ስለ እናትነትሽ በሚያወራበት ሰዓት አይኖ ለልጅሽ ያለሽን ክብር አውቃለሁ። ስለዚህ ለልጅሽ ቅድሚያ ስጪ፣ ጊዜ ስጪውና ከዚያ በኋላ ሲመችሽ ደውይልኝ፣ ምንም ችግር የለም፣ ጊዜሽን ተጠቀሚበት እያለ ላንቺ ክብር በሚያሳይ መልኩ ነው ማውራት ያለበት እንጂ 10 ጊዜ ልጄ አትበይ የሚል ከሆነ ሬድ ፍላግ። በፍጹም በልጅሽ እንዳትደራደሪ። 6ኛው ስለ ግል ህይወትሽ መረጃ አትስጪ። ደሞዝሽ ስንት ነው? የምታገኙ ገቢ፣ የገቢ ምንጭሽ፣ ቤት አለሽ ወይ? ኢቭን ቤትሽን ማየት የለበትም። ቤትሽ መግባት የለበትም። የት እንደምትኖሪ እንኳን መረጃው ሊኖረው አይችልም። የጠለቀ ግንኙነት ውስጥ በትክክል የምትተማመኑበት ደረጃ እስከሚደርስ ድረስ ያንን መረጃ ማግኘት የለበትም። ምክንያቱም አንዳንዴ ደካማ ጎንሽን ያገኘውና በዛ ደካማ ጎንሽ ሊጠቀምብሽ ይፈልጋል። አንቺን መጠቀሚያ ሊያደርግሽ ይችላል። በምንም አይነት የግል ህይወትሽን በዝርዝር ማሳወቅ የለብሽ። ምን አይነት ፕሮፐርቲ፣ መኪና አለሽ ወይ? ቤት አለሽ ወይ? ደሞዝሽ፣ የመሳሰሉትን አንቺ እጅ ላይ ያሉ ንብረቶችን፣ የገንዘብ መጠን፣ የሀብት አይነት ማወቅ የለበትም፣ ማሳወቅ የለብሽ። እነዚህ ነገሮች መደበቅ ጊዜው እስከሚደርስ ድረስ በራሱ ትክክለኛ ሰው መሆኑን አረጋግጠሽ ጊዜው እስከሚደርስ ድረስ ማለት ነው። 7ኛው ስሎ በቃ እንትንሽ ፍጥነትሽ ለሁሉም ነገር ቀስ ያለ መሆን አለበት። በአንዴ ፍጥን በሳምንቱ ዴት ማድረግ፣ በሳምንቱ እራት መብላት፣ በ15ኛው ቀን አብሮ ማደር፣ ከዚያ በኋላ ቤትሽ መጋበዝ፣ ከልጅሽ ጋር አብሮ መውጣት፣ ይሄን ያክል ፈጣን መሆን የለበትም በፍጹም። በጣም ቀስ እያለ መሄድ አለበት። ይሄ ለምን ይጠቅምሻል መሰለሽ? በየጊዜው አዳዲስ የተደበቁ ባህሪዎቹን ለማግኘት ይጠቅምሻል። ስለዚህ ፍጥነትሽን ቀነስ። አንቺም መሰማመጥ የለብሽም በሚያሳየው በጣም ጥሩ ባህሪዎች። ሰው አገኘው፣ ከዚህ በፊት በተለይ ተጎድተሽ ከነበረ ሰው አገኘው ብለሽ ወከክ ብለሽ በቃ በሩጫ ይህን ሰው አፈስኩት ብለሽ መቸኮል የለብሽም ማለት ነው። እና ወዶችዬ ሲንግል ማም ሆኖ ዴት ማድረግ፣ የፍቅር ግንኙነት ውስጥ መግባት ይቻላል። ግን ሁል ጊዜ የልጆቻችንን የልጃችንን
ፕራዮሪቲ ቅድሚያ ማስቀመጥ አለብን። ምክንያቱም ወደፊት እነዚህ ሰዎች የልጆቻችን አባት፣ ለልጆቻችን አካባቢያቸው ላይ ሁል ጊዜ የሚገኙ አፍቃሪ አባት መሆን እንዲችሉልን በጥንቃቄ መምረጥ አለብን ማለት ነው። ይሄ ካልሆነ ጨዋና ቆንጅዬ ሲንግል ማም ሆነሽ ብትኖሪ ነው የሚሻለሽ። ሲንግል ማም ሆኖ ያለ ወንድ ያለ ትዳር መኖር ምንም ጉዳት የለውም። ይልቁንም ከብዙ አደጋዎች ተጠብቀሽ ትኖር ያለሽ ካልተሳካ ማለቴ ነው። ስለዚህ የዛሬው ርዕሴ ይሄንን ይመስላል። ስላዳመጣችሁኝ አመሰግናለሁ። አስተያየታችሁን አስቀምጡልኝ። እወዳችኋለሁ። ባይ ባይ።